ሰላም የቻናላችን ቤተሰቦች፣ ዛሬ የምናቀርብላችሁ በዓለም ዙሪያ ትልቅ ትኩረት የሳቡ የቴክኖሎጂ ዜናዎችን ነው። በዛሬው ዜና የምንመለከታቸው ኦፕን ኤአይ አዲስ ኤአይ መሳሪያ እያዘጋጀ ነው። አፕል አዲሱን ሲሪ ኤአይ ለብዙ ተጠቃሚዎች ከፍቷል። ጎግል በኤአይ ስልጠና ምክንያት አዲስ ክስ ገጥሞታል። ዲፕ ማይንድ የኤአይ ቁጥጥር አዲስ ዓለም አቀፍ ተቋም እንዲቋቋም ጠይቀዋል። ማይክሮሶፍት፣ ኤንቪዲያ፣ ሜታ እና ሌሎች ታላላቅ ኩባንያዎች ስለ ኦፕን ሶርስ ኤአይ የጋራ መግለጫ አውጥተዋል። አብራችሁን ቆዩ። ኦፕን ኤአይ በስማርትፎን የማይመለስ አዲስ የኤአይ መሳሪያ ላይ እየሰራ መሆኑ ተዘግቧል። ሪፖርቶች እንደሚያሳዩት መሳሪያው ስክሪን የሌለው በድምፅ እና ኤአይ የሚመራ ሊሆን ይችላል። ይህ ሰዎች ኤአይን የሚጠቀሙበት መንገድ ሊቀይር ይችላል። አፕል በአይኦኤስ 27 ፐብሊክ ሜታ ውስጥ አዲሱን ሲሪ ኤአይ ለተጠቃሚዎች መክፈቱን አስታውቋል። ሲሪ አሁን የተፈጥሯዊ ውይይት ችሎታ፣ የተሻለ አውድ መረዳትና በመሳሪያው ውስጥ ተግባራትን በተሻለ ሁኔታ ማስተዳደር እንደሚችል ተገልጿል። ጎግል በኤአይ ሞዴሎች ለማሰልጠን የተጠቀመበትን የመረጃ ምንጭ በተመለከተ ከታላላቅ አሳታሚዎች አዲስ ክስ ተቀብሏል። ይህ ጉዳይ ኤአይ ኩባንያዎች የወሲብ አጠቃቀም ላይ የሚኖረውን የሕግ ግፊት እያሳደገ ነው። የዲፕ ማይንድ ዋና ሥራ አስፈጻሚ ዴሚስ ሐሳቢስ በዓለም ደረጃ ገለልተኛ የኤአይ መስፈርት ተቋም እንዲቋቋም ጠይቀዋል። እሱ እንደሚለው ከፍተኛ ችሎታ ያላቸው ኤአይ ሞዴሎች በተቀናጀ መልኩ መቆጣጠር አስፈላጊ ነው። ማይክሮሶፍት፣ ኤንቪዲያ፣ ሜታ እና አይቢኤም እና ሌሎች ታላላቅ ኩባንያዎች ለአሜሪካ ሕግ አውጪዎች በጻፉት ደብዳቤ ክፍት ኤአይ ሞዴሎች ላይ ከመጠን በላይ ገደብ መጣል ፈጠራን እንደሚጎዳ ገልጸዋል። በተመሳሳይ ጊዜ የደህንነት አደጋዎች በተለይ መንገድ ሊታከሙ እንደሚገባ አስታውቀዋል። ባለሀብቶች ከዚህ ሳምንት የማይክሮሶፍት፣ ሜታ፣ አፕል እና አማዞን የገቢ ሪፖርቶችን በትኩረት እየተከታተሉ ነው። ዋናው ጥያቄ ይህ ነው። በኤአይ ላይ የፈሰሰው ቢሊዮኖች ዶላር እውነተኛ ትርፍ እያመጣ ነው የሚለው ዋና ጥያቄ ነው። ይህ የኤአይ ገበያ የሚሄድበትን አቅጣጫ ሊወስን ይችላል። ዛሬ ያየነው ትልቅ ለውጥ አለ። ኤአይ በፍጥነት እያደገ ነው። የኦፕን ኤአይ አዲስ መሳሪያ እየገነባ ነው። አፕል ሲሪን እያሻሻለ ነው። ጎግል የሕግ ፈተና ውስጥ ነው። ዲፕ ማይንድ የዓለም አቀፍ የኤአይ መቆጣጠሪያ ተቋም እንዲቋቋም እየጠየቀ ነው እና ታላላቅ ኩባንያዎች ስለ ኤአይ የወደፊት አቅጣጫ እየተከራከሩ ነው። እናንተ ምን ታስባላችሁ? ኤአይ በሚቀጥሉት 5 ዓመታት ስማርትፎኖችን ይተካል? አስተያየቶቻችሁን በኮሜንት ላይ ጻፉልን። ላይክ አድርጉ፣ ሰብስክራይብ ያድርጉ። ባይ ባይ።